እሺ አሁን ዛሬ ያው ፓርት 2 ቪዲዮ ነው የምቀርጽላችሁ። ምንድነው ሹፌር ሆናችሁ ማለት ነው። ሹፌር ሆናችሁ ቁርስ አበሉ ምናምን ድንገት ከወጣችሁ ከቤት እና ምን ልብላ ምናምን ብላችሁ ይሄ ሳምቡሳ 1 ብር 2 ብር ምንም አያጠግባችሁ ማለት ነው። ሶ አሁን ማሳያችሁ በጣም የሚገርም ይሄ ደግሞ በእናት ቦታው ራሱ አይገርምም? በእናት ይሄን ቁርስ ለመብላት ነው እዚህ የመጣሁት። ያላ ሰራ ይገርማል እኮ። እሺ ምንድን ታደርጋለህ? በ5 ብር 1 ኪሎ እርጎ ትገዛለህ በ5 ብር። ከዛስ ኩብዝ ባለ 1 ብር ትገዛለህ ማለት ነው። ስንት 10 ቂጣ ማለት ነው። ከዛስ ማንኪያ፣ ወይኔ ማንኪያ። ከዛ ከነብራኑ ጋር የመጣች ሚጥሚጣ አለ ታመጣለህ ማለት ነው። ገባህ? ይሄ ቁርስ እራት ዘጭ ብለህ ነው። ይሄ ልጅ ምን በልቶ ነው ቀይ እንደዚህ ከተማው ላይ እንትን የሚንፈላሰስብን ነው የምትባለው? የሚገርም ምግብ ወላሂ። እንትኑ ራሱ በቃ ኩብዝ ራሱ ሳይኖር ወይኔ ጥግብ በቃ አይስክሬሜ ነው የምለው። በቃ አይስክሬም ምናምን አይስክሬም ጥርስን ያበላሻል። ይሄ ፕሮቲን የውኛ ቀጭን እጅ ስንት ዓመት ሙሉ። ለማንኛውም ምሳቃም ትይዙና ሆልደር እኮ ስለሌለኝ ነው ወላ አዲስ ዩቲዩበር ትላለህ። አመት ሰርተ አዲስ ዩቲዩበር። ለማንኛውም ይሄን ከፈት ታርጉትና በቃ ምሳቃለው በቃ ምሳቃለው። ካላያ አላምንም እንዳትሉ ምሳቃለው። ማንካ ይኖር አይኖር እርግጠኛ ማንካ ቢኖር እኮ በእናት በቃ ከስተመር እየመጣች ነው እንትን ነበር። ለማንኛውም ይሄን መብላት ትችላላችሁ። 5 ብር ብቻ ወላሂ 5 ብር ገዝታ ጠገብ በቃ እንደው ኩብዝ እንኳን ባይኖራችሁ ማለት። ከዛ ሚጥሚጣ እንደምን ብላችሁ አዘጋጁ ምናምን። ይሄን ይመስላል የሆነ ጊዜ ማለት ነው። አይተውት ኔፓሊዎች ምናምን ብራ ልበላው ነው ልጨርሰው ነው ሲሉኝ አይ ግማሹን ነው በለው ምናምን። ከዛም እንዳሉኝ ታውቃላችሁ በቃ እንግዲህ ሰው እንግዲህ የተለያየ ባህል አለው ምናምን ብለው በቃ እንደ አግሮምሩመው ምናምን ከሊወሊ አግሮምሩሙ ብራዘር። እኔ በባጀቲንግ ነው የምንቀሳቀሰው ገብቶሃል? አሁን ባጀቱ የለኝም እዛ። አሁን ለምሳሌ ሆቴል ነው እዛ ለመግባት አሁን ባጀቱ አይደለም ግን ምናምን ካልሽ አረ ሾ ነው። እኔ ኳታር እያለሁ ብሮ እንዴ ኢትዮጵያ ያሉ ልጆች ኳስ ሜዳ ያሉ ልጆች ሙሉ ይዙብኝ ምናምን ብለህ መግባት ትችላለህ። የወር ደሞዝን ጨርሰህ ትወጣለህ ማለት ነው። እና ይሄን ይመስላል። ለማንኛውም መፎካከር ምናምን በአቅም መኖር ትችላለህ ማለት ነው። ይሄን ይመስላል የዛሬው ሁለተኛ መልእክት። ከተመቻችሁ ብቻ ፎሎ፣ ከተመቻችሁ ብቻ ሰብስክራይብ፣ ከተመቻችሁ ብቻ እንደዚህ ምግብ መብላት ትችላላችሁ። ፒስ